አራቱም አለን በደንብ ነው ያለው። ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው። እዚህ ቅዳሴው ከመጽሐፍ ቅዱስ የተቀዳ ነው። የመጽሐፍ ቅዱሱን ቅዳሴ ግን መልክና ቅርጽ አስይዘውታል የሚባሉት አባቶች መካከል አንዱ ቅዱስ ባስልዮስ ዘቂሳርያ ነው። በረከቱ ለሁላችን ትድረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ምዕመናን በደንብ አድርጋችሁ ስሙ። ቅዳሴዋ 3 ክፍል ነው። ስንት ክፍል? 3 ክፍል። የመጀመሪያው ክፍል ግብአተ መንጦላይት ይባላል ሲበሉ ወይም የዝግጅት ቅዳሴ ይባላል። በዚህ ክፍል ላይ ካህናተ ቤተክርስቲያን ውስጥ ገብተው ጸሎት የሚያረጉበት፣ ንዋያቱ መሟላታቸውን የሚያረጋግጡበት፣ ምዕመናን ወደ ሥርዓተ ቅዳሴው መግባታቸውን የሚፈትሹበት ክፍል ሲሆን ልክ ይህንን አድርገው ከጨረሱ በኋላ ልብሰ ተክህኗቸውን ዲያቆናት በቀሳውስት ቀሳውስት ከነሱ በክብር በስልጣን ከፍ ያሉ አበው ሊቃነ ጳጳሳት ቆሞሳት ካሉ አስባርከው ነው የሚያደርጉት። አስባርከው ማንኛውም ክህነት ያለው ሰው ልብሰ ተክህኖ ስላደረገኘ ብቻ ዝም ብሎ መልበስ አይችልም። አስባርኮ ነው ማድረግ የሚችለው። ይሄ ስርዓት ነው። ከውስጥ ነው ስርዓቱ የሚጀምረው። ክርስቲያኑ ልክ አስባርከው ሲያደርጉት ራሱ ዝም ብሎ አያደርጉትም። ይለኩታል። ምን ያደርጉታል? ስሙ በደንብ ይጠቅማቸዋል። ይለኩታል። ሲለኩት ልክክ እንዲልባቸው ነው የሚፈልገው። ከእግራቸው ከፍ እንዲልም አይፈለግም። ከእግራቸው በጣም እንዲረዝምም አይፈለግም። ለምን እንደሆነ ታውቃላችሁ? እነሱ የሥጋ ምሳሌ ናቸው። የሚለብሱት ልብሰ ተክህኖ የመለኮት ምሳሌ ነው። ቢያጥር በተዋህዶ መለኮት እጥረት አለው፣ ቢረዝም በተዋህዶ ውስጥ ትርፍ ነገር አለው የሚል ሕጸት ስለሚኖርበት ሙሉ ልክክ እንዲል ነው የሚፈለገው። እንዲህ ስንዱ የሆነች ቤተክርስቲያን ውስጥ ነው ያላት። ጥንቅቅ አድርጋ የምታስተምር ማለት ነው። ይሄ ደንቃቸዋል እንዴ? የሚለብሱት መንጦ የሚለብሱት ልብሰ ተክህኖ ላይ ያሉት ካባ ላንቃ እንኳን እኮ ምሳሌ ያላቸው አይታቸዋል። የዲያቆናት ልብስ ላይ ከጎናቸው ከፊታቸው ከኋላቸው ልክ ቀጥ ያለች የሆነች ነገር የለች? ልክ የሰንበት ትምህርት ቤቱ መዘምራን እንዳደረጓት የምትመስል ማለት ነው። አለች የለች? ጥሩ ስሙ በደንብ አሁኑ። ነገ ስታስቀድሱ ልብ ብላችሁ ማየት አለባችሁ። አንዱ በቅዳሴ ውስጥ የማንመሰጠው እነዚህን ነገሮች ስለማናቃቸው ነው። ዝም ብሎ የሚዟዟሩ ስለሚመስለን ለምንድን የማታስቀድሱት ተብሎ ሲታየቅ እኔ ምን እንደሚያረጉ አይገባኝም። ይገባሉ፣ ይወጣል፣ እንዲያረጋሉ፣ እንዲሆናሉ። እኔ ምንም የማውቀው ነገር የለም። ይኸው በጥቂቱም ቢሆን እየተነጋገርን እየተማርን ከላያቸው ላይ የሚያደርጉት ካባ ላንቃ በትከሻቸው ላይ 2 ነው ያለው። ስንት? ከፊት ለፊታቸው 2 ነው ያለው። አጠቃላይ ስደምሩ ስንት ሆነ? ከጀርባቸው 1 አለ። አጠቃላይ ስንት ሆነ? የ5 አዕማደ ምስጢራት ምሳሌ። በቀኝና በግራ ያለው የጥምቀትና የቁርባን ነው። በፊት ለፊት ያለው የምስጢረ ሥላሴና የምስጢረ ሥጋዌ ምሳሌ ነው። በጀርባ ያለው የትንሣኤ ሙታን ነው። በጀርባ ለምን ትንሣኤ ሙታን እንደሆነ ታውቃላችሁ? ገና ስላልደረስንበት ነው። እንዲህ ብላችሁ አታዩትም? ሞተን ስላልተነሳ